ሰላም ሰላም፣ እንዴት ናችሁ? ዛሬ በኢትዮጵያ የክርስትና ታሪክ ውስጥ አንድ ወሳኝ ታሪክ ላንሳላችሁ። ይህንን ታሪክ የማነሳላችሁ በአምስተኛው ክፍለ ዘመን መጨረሻዎቹና በስድስተኛው ክፍለ ዘመን መጀመሪያዎቹ ላይ ያለ ታሪክ ነው። ይህንንም ታሪክ ቅዱስ ካሌብ ወይም ደግሞ ንጉሥ ካሌብ የሰራው ገድል ነው። ወይም ደግሞ ይህ ታሪክ ከአባቱ ከንጉሥ አላምዳ ሁለተኛ ጋርም ሊገናኝ የሚችል ታሪክ ነው። በአምስተኛው መቶ ክፍለ ዘመን መጨረሻዎቹ አካባቢ ተስዓቱ ቅዱሳን ወደ ኢትዮጵያ የገቡበት ዘመን ነው። በአምስተኛው መቶ ክፍለ ዘመን መጨረሻ ማለት ከ480 እዛ አካባቢ ወደ ኢትዮጵያ እንደገቡ ይታመናል። እነዚህ ተስዓቱ ቅዱሳን ከሮም እንደመጡ ይታመናል። ሮማውያኖች ይባላሉ። ሮም ሲባል ግን በዛ ጊዜ 3 አይነት አንድምታ አለ። አንደኛ ሮም ራሷ ልትሆን ትችላለች ከሮም መጡ ሲባል። ሁለተኛ ሮም ተብሎ የምትጠራው ከቁስጥንጥንያ ሊሆን ይችላል። ሶስተኛው ደግሞ በዛ ዘመን የነበረው የሮም ግዛት፣ ሰፊው የሮም ግዛት ከዛ የመጡ ሊሆኑ ይችላል ተስዓቱ ቅዱሳን። እነዚህ ተስዓቱ ቅዱሳን አብዛኞቹ አሳማኝ የሚያደርገው ከሮም ግዛት የመጡ ነው ተብሎ ይታመናል። ስለምን ቢባል ከ9 ቅዱሳኖች ወይ ደግሞ ተስዓቱ ቅዱሳን ውስጥ የግሪክ ስም እናገኛለን፣ የአርማይስጥ ወይ የሶሪያም የአርሜኒያን ስሞችንም እናገኛለን። ከዚህ የተነሳ ነው ከተለያዩ ቦታዎች ግን ከሮም ግዛት የመጡ ሳይሆን አይቆሩም ይባላል። እነዚህ ተስዓቱ ቅዱሳን በደማቅ አቀባበል የተቀበላቸው አላምዳ ሁለተኛ እንደሆነ ይታመናል። በነገራችን ላይ አላምዳ አንደኛ የሚባለው ደግሞ የንጉሥ ኢዛና አባት ነው። ስለዚህ ንጉሥ አላምዳ እነዚህን ከተቀበለ በኋላ ክርስትና በኢትዮጵያ ውስጥ በተለያየ መልኩ ተቀጣጥሎ ነበር። ይህ ሆኖ ሳለ በ514 ወይ ደግሞ በ6ኛው መቶ ክፍለ ዘመን መጀመሪያዎቹ አካባቢ ንጉሥ ካሌብ ንግስናውን ከአባቱ ይቀበላል። ነገር ግን እዚህ ጋር ማውሳት የሚፈልገው ነገር በንጉሥ አላምዳ ሁለተኛ ጊዜ የአክሱም ስርወ መንግስት ወይም የአክሱም መንግስት በኢኮኖሚም በስልጣንም ኃይል እጅግ የደረጀበት ዘመን ነበር። ይህ ንጉሥ ቀይ ባህርን ተሻግሮ የሚገዛ ንጉሥ እንደነበረ ይታመናል። ልጁ ካሌብንም ይህንን ስልጣን እንዳስቀጠለም ይታመናል። ንጉሥ ካሌብ